ማቴዎስ ወንጌል ምዕራፍ 5 ቁጥር 13 እስከ 16 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። ለምንም አይጠቅምም። good for nothing። ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ሥራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ ይላል። እናንተ ምንድናችሁ አለ? የምድር አልጫ አይደላችሁም፣ ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ይላል የድሮ ትርጉም። አዲሱ መደበኛ ትርጉም ደግሞ እንደዚህ ይለዋል፣ እናንተ የምድር ጨው ናችሁ። አንተ፣ አንቺ፣ እኔ። ጨው የጨውነት ጣዕሙን ቢያጣ ጣዕሙን መልሶ ሊያገኝ ይችላልን? ወደ ውጪ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረውም። good for nothing። 2005 ደግሞ እንደዚህ ይላል። ቀጥሎም ኢየሱስ እንዲህ አለ፣ እናንተ እንደ ምድር ጨው ናችሁ። ነገር ግን ጨው ጣዕሙን ካጣ እንዴት ጣዕሙን መልሶ ሊያገኝ ይችላል? ወደ ውጪ ከመጣልና በሰው እግር ከመረገጥ በቀር ወደፊት ለምንም አይጠቅምም። good for nothing። ኪንግ ጄምስ ቨርሽን ሲናገር እንደዚህ ይላል፣ you are the salt of the earth, but if the salt have lost its savor, wherewith shall it be salted? It is henceforth good for nothing. Good for nothing. Good, but for nothing. But it be cast out and to be trodden underfoot of men. Passion Translation ሲናገር ይሄ Old King James Version ነው። Passion Translation እንደዚህ ይላል፣ your lives are like salt among the people, but if you like salt become bald, how can your saltiness be restored? Flavorless salt is good for nothing and will be thrown out and trampled on by others. Good for what? Nothing. Good for nothing. And I'm saying, this is the most amazing scripture. Good for nothing. Good, but for nothing. If you are good, ነገር ግን ለምንም ካልሆንክ በውጭ ተጥሎ ከመረገጥ የተሻለ ምንም ነገር አይኖራችሁም ማለት። good for nothing። am I good for nothing? እኔ ለምንም የማልጠቅም ነኝን? are you worthless? ጌታ ኢየሱስ ጨው ሆነ ጨውነትህን ካጣ you are good for nothing። you are good but for nothing። wow, this is the most amazing scripture። ጌታችን ኢየሱስ በዚህ ምድር በነበረ ጊዜ ካስተማረን ከነገረን ትምህርቶች መካከል አንዱ ይሄ ነው፣ good for nothing። are you good for nothing? ask yourself። ለምን እጠቅማለሁ? እኔ ለማጠቅማል ምንድነው ለማንም ማንጠቅም የሚያረጋን? አንደኛ